ሰሞኑ እዚህ ዲኤምቪ አካባቢ ለምንኖር ሰዎች አንድ ዜና ሰምተን ነበርና በዛ ላይ አንድ ቪዲዮ ሰርቼ ነበር ትላንትናና ቪዲዮ ላይ አንዳንድ የተጠቀምኳቸው ቃላቶች ስላላሳመኑኝ ቪዲዮን አውርጄ ሌላ ቪዲዮ አሁን ሰራላችኋለሁ። ቪዲዮ አስተማሪ ስለሆነ ማለት ነውና ምንድነው አንድ ወንድማችን እዚህ ዲሲ ኖርዝ ዌስት እዚህ ፒባዲ ላይ ላይክ ወደ ከሲልቨር ስፕሪንግ ዳውንታውን ላይክ 2 ማይል የሚርቅ ቦታ ላይ የሚገኝ አፓርታማ ውስጥ የሚኖር አንድ ወንድማችን ነበር ፋሲል የሚባል እና ስለሱ ነው ዜናው ሲወራ የነበረውና እሱ የዛሬ 3 ወር አካባቢ አፕሪል ላይ ተገሏል በሁለት ጥቁር አሜሪካውያን ማለት ነው። ላይክ እንደ ሹገር ዳዲ ሆነው ቴኬር ሲያደርጋቸው የነበሩ እነዚህ ሁለት ልጆች ገለውታል። ምክንያቱም በማናውቀው መልኩ ማለት ነውና ከዛ በኋላ ዜናው ላይ በጣም ትኩረት ስቦ የነበረው ነገር ምንድነው አውራጣቱን ቆርጠውት ከዛ ከካሻፕ ላይ ካሻፕ የሚባል አፕ አለ ገንዘብ ተንቀሳቀሱበት ማለት ነው። ገንዘብ ታስቀምጡበት ገንዘብ ታወጡበት ማለት ነውና ከዛ ካሻፕ ላይ ገንዘብ በፊንገር ፕሪንት አውራጣቱ የቆረጡትን አውራጣት እየተጠቀሙ ገንዘብ ያወጡ ነበር ከዛ ከአካውንት ላይ ማለት ነውና ያንን ነው ዜናው በጣም አካብዶ ሲያወራ የነበረውና እንደ ኮሚኒቲ ለኛ በተለይ ዲኤምቪ ውስጥ ስንኖር በጣም ጥንቃቄ ማለት አለብን። አሁን የሱ ፋውሎቹ በጣም ብዙ ናቸው። ላይ እንደኛ እድሜያቸው ልጆቹ በጣም ልጆች ነበሩ አብሮት የነበሩ እሱ 50 ምናምን ነው እነሱ ግን 19 እና 21 ዓመት ልጆች ናቸውና ከባድ ነው እንደዚህ አይነት ሪሌሽንሺፕ እዚህ ሀገር ላይ ምን ሊያደርጉ እንደሚችሉ አታውቅም። በተለይ አዳዲስ የመጣችሁ ልጆች ምናምን ከኢትዮጵያ ዜጋ ውጪ ዴት ስታደርጉ በጣም ጥንቃቄ ማድረግ አለባችሁ። ነጭም ይሁን ጥቁር ማለት ነው ስፓኒሽ ነው እነሱ የሚፈልጉትን ነገር ካንተ ካገኙ በኋላ ይዶን ነው ምን ሊያደርጉ እንደሚችሉ ማለት ነው። በተለይ ወንዶቹ ናቸው። ከዚህ በፊት ሴቶችም እኮ ሲገደሉ ነበር። የዛሬ 3-4 ዓመት አስታውሳለሁ እዚህ ዲሲ ላይ 2 ሴቶች አውቃለሁ አበሾች በወንዶች ተገደሉ ማለት ነውና ከአበሻ ውጪ ኮኔክሽን ስትፈጥሩ እንደዚህ ሪሌሽንሺፕ በጣም ጥንቃቄ ማድረግ አለባችሁ። እዚህ ሀገር የመጣችሁ ለስራ ነው። ከዛ በተጓዳኝ እንደዚህ አይነት ነገር እንኳን ካስፈለጋችሁ እዚህ ኮሚኒቲ ውስጥ መረባረብ እንጂ እዚህ የኛው ህዝብ ላይ መረባረብ እንጂ ከዛ ውጪ ወጣችሁ መዘዙ ከባድ ነው። በጣም ከባድ ነው መዘዙ ማለት ነው። እና አሁን እዚህ ሰውዬ ላይ የደረሰው ነገር ከያ ነው ማለት ነው። አምኗቸው አብሮ ቤቱ አስገብቷቸው ነው እንደዚህ ያደረጉት ማለት ነውና ጥንቃቄን አድርግ ለማለት ነው። ሰላማችሁ ይብዛ።